ባለሙያዎች የሌለንበት ስራ የለም ማለት ይቻላል ጤና በተመለከተ። እሺ ጓዴ በቃ እንገናኛለን። እደውልልሻለሁ። እንዳውም እኔ ነኝ ጋባዥ። አየ እደውልልሻለሁ። አንቺ ከጆሮዬ ነው ካንቺ ነው? ምኑ? የጤና ኤክስቴንሽን ምናምን ስትይ ሰማሁ ልበል? በል አንዴ ከሰማሁ ምን ማድረግ ይቻላል? እና የተውኩትን የጤና ኤክስቴንሽን ስራ ጀምሬያለሁ እያልሽ ነው? አዎ ወንድሜ፣ እንዳውም ይውጣልን። ዛሬ ከሰዓት በኋላ እኔ ነኝ ወሬንት ማረገው። አታደርግም እህቴ ሙች። ይሄንን የወረደ ስራማ ዳግመኛ ዝቅ ብለሽ አትሰሪ። እየቀለድክ ነው እንዴ? አንተ ትንሽ እንኳን አታፍርም? በ40 ዓመት ያለ ስራ ቁጭ ብለህ ያለ ርህራሄ የእናትን እንጀራ እየሰለቀቅ የጤና ኤክስቴንሽንን የመሰለ የተከበረ ሙያ ስታጣጥል ትንሽ እንኳን አይሰማም? ቆይ ባለፈው በቤተሰብ ጉባኤ ጤና ኤክስቴንሽንን ትቼ ጤና ቢሮ ነው የምሰራው ስትይ አልነበር? አንተ በጣም የምትገርም ሲጀመር እኔ አልተውኩም። እና እስከ ዛሬ ድረስ ታዲያ በቤት መኪና ከቤትሽ እየወጣሽ መኪናሽን አንዷ ጥግ አቁመሽ በእግርሽ መንደር ለመንደር እየኳተንሽ ጤና ኤክስቴንሽንሽን ነበር ስትከሽኝ የነበረው? ወንድሜ ለጊዜው አንተ ካወቅከው ስለሚበቃ እማዬ እንዳትናደድ እንዳትነግራት። ኖ አይደለም ለማዬ፣ ገና አሜሪካ ላለው ዲያስፖራው ባልሽ ደውዬ አንተ የማትፈልገውን ስራ እየሰራች ነው ብዬ ጉድሽን አዘፍቄ ነው። ስነ ስርዓትን ያዝ። ይሄ ቀለበት ይታያል፣ የፕሮሚስ ነው እንጂ የጋብቻ አይደለም። አልተጋባንም። ወደሽ ነው ተጋብታችኋል እንዴ? ትሰማያለሽ? መጥቶ አግብቶ እስኪወስድሽ ድረስ እንኳን አንቺን አይደለም እማዬንም አጎቴንም እኔንም በአንቺ በኩል አግብቶ ነው። እሱና ይልቅ ለአንተም ለማዬ የጤና ጣቢያ ስራዬን ትቼ የጤና ኤክስቴንሽን ስራዬን ትቼ ጤና ጣቢያ እየሰራው ነው ያልኳችሁ ለሙያ ያላችሁን ዝቅተኛ ግምት ስለማውቅ ከእናንተ ጋር መጋተት ስለሚያስጠላኝ ነው። ሌላ እንዳይመስልህ። አንቺ እኮ አታፍሪም እኮ ማህበረሰቤን ህብረተሰቤን በሙያዬ ማገልገል ስላለብኝ ሙያዬን ስለምወደው አሜሪካ ከመሄድ ቀርቻለሁ ልትይ ይሆናል። እሱን ስንደርስበት ብናየው ይሻላል። ኖ ዛሬ ነገ ሳንል አሁኑኑ በቤተሰብ ጉባኤ ቁርጥ ያለ ውሳኔ መስጠት አለብን። ኧረ እባክህ። አዎ ትሰሚያለሽ? እና በአንቺ የተነሳ ያገኘነውን እድል ማጣት አንፈልግም። እንደዚህ አይነት እኮ የውጭ እድል በክፍለ ዘመን አንዴ ነው የሚገኘው። የቤተሰቡ ተስፋ እኮ አንቺ ነሽ። እና ታዲያ ከአሜሪካ ቀርቼ ኤክስቴንሽን መንደር ለመንደር ልቆን በትክቲ ነው። ስማ ስራ አጥ ወንድሜ፣ አንድ ነገር ልንገርህ። የራስን ስራ ፈልግና ስራ። ተስፋህን ከእህት እድል ላይ በስራ አጥነት ገመድ አስረህ ራስን አንቀህ እንዳትገለው ተጠንቀቅ። በቃሽ እያለሁ እንደውም ዛሬ ላጎቴም እደውላለሁ፣ ለማየም ትምጣ፣ እንሰበሰብና በቤተሰብ ጉባኤ እንወስናለን። ምንድን ነው የምትወስኑት? በቃ መሄድ የለብሽም። እንዲህ በቀላሉ ስራዋን ትተዋለች ብለህ አስበህ ከሆነ በጣም ተሳስተሃል። ሙያዬን እወደዋለሁ። ለእኔ ከጤና ኤክስቴንሽን ስራዬ በላይ የከበረ ሙያ የለም። በቃ ይሄ መጨረሻ ነው የምነግርህ። ምኑ ነው የከበረው? በቃ በሙያዬ እንዳትመጣ። ምኑ ነው የከበረ? አናውቅም እንዴ? በዚህ በጤና ኤክስቴንሽን በምትሉት ያለባችሁን እንትን አናውቅም እንዴ? ስንቱ በየቤቱ ስትዞሩ አይደለም እንዴ እያንጓጠጠና እየገላመጠ ልካችሁን እስከ ዶቃ ማሰራችሁ እየነገረ የሚያባርራችሁ። ገሚሱ ደግሞ አንከተልም፣ አንማርም፣ አንፈልግም ብሎ ውሻ በቶ አይደል ሁሉ እያለ ያባረረ አናውቅም። ገሚሱ ደግሞ ስለ ጤናው ስትነግሪው ኢጃንቺ የመንግስት አቀምጣቢ ሁለተኛ ቤቴ እንዳትመጪ ብሎ ውሃ ደፍቶ አይደል የሚያባርር ያልገባ ነገር እና አመድ መስለሽ በፀሐይ ጠቁረሽ ተንገላተሽ ድክም ብለሽ ከመምጣት ውጭ የጠቀመሽ ነገር አለ? አየህ፣ ስለማትረዱኝ ነው እኮ አንተና እማዬ ማስረዳት አልፈልግም ብለው ስለማትረዱኝ ብቻ ነው። አየህ አይደለ? ቻሌንጁን ተቋቁመ ፈተናዎቹን አልፈ አንድ ሰው ማዳን ያለውን የህሊና እርካታ ስለማታውቀው ይሄን አንተ ማስረዳት አልችልም። ስለዚህ መግባባት አንችልም ማለት ነው። በግድ እንግባባታለን እንዴ? በቤተሰብ ጉባኤ ላይ ዛሬ ቁርጥ ያለ ውሳኔ ወስነን እንግባባለን። አለቀ። ኧረ እባክህ በእኔ ህይወት መወሰን ማንም የሚችል የለም። እናያለና በጣም ሄሎ አጎቴ የት ያለው? ሰላምታው ይቀድም ነበር። ኧረ አስቸኳይ ቁርጥ ያለ ውሳኔ የሚያስፈልገው ጉዳይ ገጥሞናል። አዎ ዛሬ የቤተሰብ ጉባኤ ስብሰባ አለ። የት? ፓርላማ። እኛ ቤት ነው
የቤተሰብ ጉባኤ ከዚህ በፊት እኛ ቤት አብረን የምንሰበሰበው በቃ እፈልግሃለሁ ነው። አጀንዳውን ስትመጣው ይነገራል። በቃ ና ለማየም ደውዬ ደግሞ ጉዳን እነግራታለሁ። እስቲ ሲያቀብጠኝ አናፍቼ አሜሪካ ልሄድ ነው ብዬ ናይክ ኮፍያና ስኒከር ጫማ ልክላችኋለሁ ብዬ ለጓደኞቼ ተበጥርቄ አልሄድም ትላለች። ኮኪያዋን አንቄም ቢሆን ትሄዳታለች። ምን ነው አንቺ አረጋሽ ማለት እንደዚህ ተንቀፍዶ ሳይው ከመንግስቱን አልመሰልሽኝም ነበር እና ስታየው ቦርጭ ይመስላል እና አምነሽበታል። እርግዝና ነው አንዳንድ ነገር ያንቺ ደግሞ የጤና ኤክስቴንሽን ፍቅር ከሁሉም ሰራተኛ የተለየ ነው። እባክሽ በጣም አመሰግናለሁ። ትላለች። አንቺ ቆይ ታመሽም ወልደሽም እንደገና ድጋሚ አርግዘሽም እድሜ ልክሽን ጤና ኤክስቴንሽን ላይ ሙጭጭ ማለት አይታክልሽም? ምንድን ነው የምታወራው? በእናትህ ሰሚያለሽ? ከመጀመሪያ ባልሽ ጋር የተፋታችሁት እኮ በዚሁ በስራሽ ጉዳይ መሰለኝ አይደል? በዚህ መንደር ለመንደር ፀሐይ ለፀሐይ ስትሽከረከሪ ሰንሱን ብቻ አጠናፍሮ ጣለው ወረደ። ባልሽ መጣ ወይ ከኔ ወይ ከስራሽ መረጫ አለሽ ወይ አይነሽ ተፋታችሁ። አሁን ከሁለት ዓመት ደግሞ ሁለተኛ ባል አገባሽና እፎይ አለች። መንደር ለመንደር ሞዞራ ቀረላት ሰከረች ብለን ስንል ይኸው የመዞር ሱስሽ መጥቶ አሁን ትከተባላችሁ። እንደስ መንደር ለመንደር ትዞር ይልኛል። እሱንም ፈተሽ እንደገና ሶስተኛ አግብተሽ አትሪጅ መስራት ነው የፈለግሽው አንተ። በእናትህ አፍ እያመጣን ዝም ብለህ አታውራ። የተናገርኩት ይሸጣል። በእርግጥ እውነት ነው። ከእኔ በላይ ለሙያቸው በርካታ ዋጋ የሚከፍሉ ባለሙያዎች አሉ። ቤተሰባቸውን፣ ልጆቻቸውን፣ ትዳራቸውን ሳይሉ በገንዘብም በጊዜም በጉልበትም ጭምር ዋጋ የሚከፍሉ በርካታ ባለሙያዎች። ለነገሩ ሰው ማዳን ምን እንደሆነ ለማይገባው ሰው የጤና ኤክስቴንሽን ባለሙያዎች የምንከፍለው ዋጋ መቼም ቢሆን ሊገባ አይችልም ነው። በጣም ጥሩ። እንግዲያውስ አንቺ እንደፈለገሽ ይሄ መንደር ለመንደር የመዞር ሱስሽ እስኪወጣልሽ መዞር መብትሽ ነው። እህቴ ግን ዛሬውኑ በቤተሰብ ጉባኤ ማዕቀብ ይጣልባል። አረ የስ አንድ ነገር ልንገርህ ደረጀ፣ ዝኑ እናንተ እንዳሰሙ ለእናንተ ስሜት ተጨንቃ እንጂ ብትሰማው ራሱ ከኔ የተለየ ምንም አቋም የላትም። አንተ የጓጓሁለት ዲያስፖራ ባሏ ራሱ በሙያዋና በስራዋ ከመጣ አሽቀንጥራ ከመጣ አትመለስ ነው። እና ይኸው አሁን ለማየ ደውላል። ለማየ አሁን ደውላል። ሄሎ ሄሎ፣ እማዬ የት ነው ያለሽው? ሄሎ የት ነው ያለሽው እማዬ? ኧረ ቤት ነኝ። የት ቤት? አንተ ራስህ የት ነው ያለኸው? እማዬ መጣሽ? ጎሽ፣ ዛሬ የሚገርም ቁርጥ ያለ ውሳኔ የሚያስፈልገው ነገር አለ። የቤተሰብ ጉባኤ ያስፈልገናል። አስቸኳይ ህልሜውን ሆና ምንድን ነው ስላገኘህ አይደለ? እሰይ ተሳካልኝ። ስለዚህ አስገባለሁ። የምን ስራ ነው የምትይው? ቅድም ከቤት ስትወጪ ደረጀ ስራ አገኘ እንደ እስቲ እማዬ ስራ አላገኘሁም አልኩሽ አይደል? አሁን ለቅሶ ደርሰሽ እስክትመለሽ ስራ በዚህ ፍጥነት ይሸመጣል? እንደዚህ አሁን የሰው ደስታና ቁልኝ ግብብ ማድረግ እንደው ደረጀ እንደው ትንሽ አይሰማም? ቆይ አንተ ስራ በመፈለግ ገደልከን እኮ። መቼ ነው የምታገኘው? ነው ወይም እንደማታገኝ ቁርጡን ንገረንና እኛም ቁርጣችን ነው በለው። በቃ ያው ስራ ሳገኝ ነው ስራ ማለት ነው። አንተ ስራ በመፈለግ እንደተመረቀ ሰው እንደው እድሜ ልክን እድሜ ዘላለምን እንደው ስራ ስትፈልግ እኮ ልታልፍ ነው። እማዬ ኧረ ሞራል የሚባል ነገር አለ። ሞራሌንማ እንዳትከሸክሹ። እውነቴን እኮ ነው ልጄ። እንዲሁ ስራ ስትመርጥ ስታማርጥ የአንተ የህይወት ታሪክ አጭር ሆነ። በቃ ይኸውልህ ተወለደ፣ አደገ፣ ስራ ሲመርጥ ሲያማርጥ ሲፈልግ ሞተ፣ አለፈ። በቃ ይኸውልህ ግድ የለም እማዬ፣ ይህችን አባባልሽንማ እህቴ አሁን ወደ አሜሪካ ወጥታ ከዛ እኔንም ካወጣችኝ በኋላ የዶላር መሽሩፍ ስልክልሽ ይህችን አመለካከትሽን ትቀይሪያለሽ። እዛ ድንባዣ ከእሷ ላይ አይንህንም ቀልብህንም አንሳ። እሷ እኔን ከጦረች ይበቃል። ምክንያቱም ስለወለድኩ ስላሳደግኩ። አንተ ግን የጡረተኛ ጡረታ ይቅርብኝ አልፈልግም። ባፍንጫ ይወጣ። እማዬ አሁን በአስቸኳይ የፈለኩሽ ጉዳይ እርምሽን አውጪ። አንድ ቁርጥ ያለ ነገር ልነግርሽ ነው። ዝናሽ ሸውዳናለች።
እንዴት ተደርጎ? አዎ የምሰራው ጤና ጣቢያ ሳይሆን ጤና ኤክስቴንሽን አታደርገው። በዚህ በዚህም የተነሳ ከአሜሪካ ቀርታለሽ። አታደርገውም አልኩ። የኔ ልጅ ናት እኮ አታደርገውም። አታዋርደኝ። አደረገችው ማየ አደረሰ አደረግልሽ። መቼ ተጀምሮ መቼ የታደለው ሰው የኢንተርኔት ፓኬጅ፣ የድምፅ ፓኬጅ፣ የሌላ ፓኬጅ በስልኩ ይሞላል። እሷ 18 የሥራ ፓኬጅ ይዛ ይኸው ሀቅ ነው የተናገረች። 18 የሥራ ፓኬጅ ይዛ ይኸው መንደር ለመንደር እያለች አንተ መንደር ለመንደር ተዋል በቤት ይገባ አስተምሪ ሰው አድርጌ ራስሽ እያየሽ የራስሽ በዚህ ስራ ከዳርሽ መፈናቀሉ ሳያንስ የሰው ቤት እየገባ የኔን ልጅ አንዷን ስራ ላይ አይመጭ ትመጭብኛለች። ኧረ ማዘሯ በእናትሽ በሙያና በስራዬ እንደማንደራደር እያወቅሽ የወሰንኩትን ውሳኔ ቤት እንዴት እየለባበሰች ነው ባየ ያንቺን ያገባኝ እንደ ፍጥርጥርሽ በየሰው ቤት እየዞርሽ የሰው ቤት እየቀላወጥሽ በሰው ህይወት ጣልቃ እየገባሽ ስራሽን መስራት ትችያለሽ። በእኔ ልጅ ግን አልደራደርም። ምክንያቱም ዋጋ ከፍዬባታለሁ፣ ለፍቼባታለሁ፣ ደክሜባታለሁ። በቃ ነግሬያለሁ። ኧረ ማዘሯ ደህና ነሽ ግን ዛሬ? ደህና ነኝ። አይ ንግግርሽ ልክ አይደለም። እና ንግግሯንም አክሚዋ ይሄን የቀራችሁ መንደር ለመንደር ላይ ስትዞሩ በኤክስቴንሽን እኛ ንግግርም ታክማላችሁ። ስለ ንግግሬ አንቺ አይመለከትሽም። እንዴት እንደምናገር ጠንቅቄ ማውቅ እናንተን ቆንጥጫ ሳድጌያለሁ። ግን በልጄ አልደራደርም። የማነች እቺ ዴቴም ተዟሪ ማየ የዚህ ዙረት እኮ አይጣለሁ። እቺ በዚህ በኤክስቴንሽንኛ የዞረችው ዙረት ቢቀጣጠል እኮ ከዚህ አሜሪካ ይደርሳል። ያው ከሄደችም አትመለስም። ወደው አይሱኩም ማለት ለእኛ በጣም ቀላል በተለይ ከማህበረሰቡ የሚሰነዘሩትን ችግሮች ተቋቁመን በሴትነት የሚደርስብንን ጥቃት ተጋፍጠን አልፈን የምንወደውን ሞያ አክብረን ለምናገለግለው ማህበረሰብ ጤናው ተጠብቆ ስናይ ጤናማ ማህበረሰብ ስናይ ነፍሳችን እንዴት ሀሴት እንደምታደርግ ይኸውማ የተመልከች ባለፈው እኮ ይህ አይነት አለባበስ ነው ሶስተኛው ዓለም ጦርነት ያስነሳብን። ለነገሩ ችግር የለውም። ስራ ፈት ሰው ወሬ ከመፈትፈት ውጭ ሌላ ስራ የለውም። ኧረ ይሄ ወሬ አይደለም እናቱ፣ እውነቴን ነው የተናገርኩት። ባለፈው ማየ አንዷ ምን ብትለኝ ጥሩ ነው ደረጀና እፈልግሃለሁ አለችኝና አቤት ብዬ መሄድ ስማ እህትህን እንደ ታላቅ ወንድምነት አስታክስልኝ እዚህ ጋርና እዚህ ጋር የሚያሳይ ነገር እየለበሱ እየመጡ ክትባት ትከተባላችሁ እያሉ ባሎቻችንን እያመጡ አዝልኝ አሊዝም ያልክ እንደሆነ ግን ከፉላም እንደበላቻቸው ወጫጭቄ ነው ምትላል። ብቻ ምን አለፋ ሟርጌ ገላታለሁ ብላኝ አይደለም ለበኋላው የቤተሰብ ጉባኤ እኮ ከአሁኑ እያሟሟኩ ነው ያለው። ከፍተኛ ቻሌንጅ ነው ያለብሽ። ከህብረተሰቡ በፊት መጀመሪያ ስለ ጤና ኤክስቴንሽን ዓላማና ስለ ሙያው አስፈላጊነት እናቱና ወንድምሽ ቁጭ አድርገሽ ማስተማር ዝም በይ አንቺ ቀጥቀጡ ዝም በይ። አንቺ ደግሞ እኛን የሸመሽ እኛን ያጃጃልሽ መስሎ ብዙ ነገር ሰርተሻል። አልፎሽ ተቀመጫሽ ተቀመጭ ግቢና ነግሬሻለሁ። አንተ እሷ የሚያዛቅታ የራሷን ትዳር አፍርሳ ያንቺን ልታፈርስ ነው። እደውላለሁ። አንተ የማትፈልገውን ስራ ልትሰራ ነው ብለሽ ሰልፍ ያሉ መካከላችን አለገባሁበት ሙያ ትቼ አልሄድም ብላ
ትላለች ብለሽ ንገሪው። በቃ እኔ እኮ እናትሽ ነኝ። ለእኔ እንደዚህ አይነት መልስ ይመለሳል? ከአቅሜ በላይ ሆናችሁ ነው። እደውልለታለሁ። ስርዓትሽን ትይዥ እንደሆነ ያዥ። ኃላፊነት ወስጃለሁ እኮ እኔ። የቤተሰብ ጉባኤው ድብድብ ነው እንዴ? ምንድን ነው? የመንጎድ ስማ እኔ ምንደቶች አቦታ ስማ ከቤት ውስጥ አባወራ የለም ብላ እኮ ነው እኔንና ካላ እንደዚህ ነው ትጫወተው ምታንገላታል። ትሰማላችሁ? ምንድን ነው ጉዳዩ? እንደዚህ ነው የሚባለው። ጎሽ ይኸውልህ እንግዲህ አጎቴ እኔም የረጅም ጊዜ ተስፋ የጣልኩበት እማየም ስትመኘው ዱዓ ስታደርግ የነበረው ጉዳይ አንተም ደግሞ እቅድ ውስጥ ያስገባው ጉዳይ ውሃ በልቶታል። ዝናሽ ለካ እስከ ዛሬ ቢሮ ነኝ የምትለው ጤና ኤክስቴንሽን ሆናል። በዚህ የተነሳ ከአሜሪካ ቀርቻለሁ። አታናችንም? እንኳን ቀረች በእሷ መብት ማንም አያገባው። ማናቸውም አያገባችሁም። የእሷ ፈቃድና ፍላጎት ብቻ ነው የምንሆን። ነገሩ እንደምታስቡት አይደለም። እኔ እሷ ዲያስፖራው በኋላ ተስማምተን ፈቅዳ እንድትሰራ ወስነናል። ልጃችን የምታኮራ ልጅ ነች። ከአሜሪካም ከገንዘብም ከሀብተምም በላይ ለሙያ ያላትን ክብር ተቆርቋሪነት ተረድተን ወስነናል። ለነገሩ እናንተ አታውቁም እንጂ እሷ ስራዋን አላቆመችም። እንደዛ ነው ነገር። ወይኔ ምነው ሴት አድርጎ ዲያስፖራው በመጣና ለጤና ባለሙያዎች እና በተለይም ለጤና ኤክስቴንሽን ባለሙያዎች ክብርና እውቅና ልሰጥ ይገባል። ይሄ ደግሞ የሚጀምረው ከቤት እኛ ያላከበርናቸው የትኛው ማህበረሰብ ነው የሚያከብራቸው? አጎቴ እና ዲያስፖራው በኋላ ጉዳዩን ሰምቷል፣ አውቋል፣ ተስማምቶ ወስኗል እያለ በቃ እኔና እሱ ተነጋግረን ተማምነንበት እኔ ያልሄድም እሱ ይመጣል። ከላስ አለቀ በቃ። እኔ ስማየ ለስንቱ እዛ ሄጄ ናይክ ቲሸርት ልክላችሁ ነው ብዬ ተበረደ። ስነ ስርዓት ያዙ። ጓደኛዋን በጣም ነው ያስቀየማቸዋል። በር ላይ እየጠበቀች እሷ መቀየም ብርቋ ነው። ስነ ስርዓት ያዙ። እኔ አንቺ እየጠበቀች ነው እንዴ? ምንድን ነው የሁሉ የለፋንበት ጉዳይ ለዚሁ ነው። አጎቴም ለካ ከእሷ ጋር ተመሳጥረው ነበረ። እንግዲህ ደረጀ ይብላኝ ለአንተ። እኔ ዲያስፖራው መጣ እሷም ሄደች። ለእኔ እንደሆነ ያው ነው። እንደማየ ዲያስፖራው ሲመጣ የምንነጋገር አይ ያው ከመጦር በኋላ ይምጣ እንጂ መቼም ተቀምጦ ቢሆን ሲሄድ አጣውንም ቢሆን ይዤለት ሄዳል። ሞራል ያስፈልጋቸዋል።